ግን አለ። የእግዚአብሔር ቀን አለ። በመከራ ያለ በመከራ ጽና፣ በህመም ያለ በህመም ጽና፣ በረከት የራቀ ካለ ጽና። ምን ቀኑ ሲመጣ እናንተ ጽኑ ተብለዋል ሐዋርያት። ሐዋርያት 10 ቀን ብቻ ነበረ የቀኑት። ዓለምን እንደ ቁርፍ የሚያጥለቀልቅ ብርሃን፣ እውቀት የሚሞላ ብርሃን ፍሩሃን የነበሩትን ያጠነከረ ጠንካሮች አደረገ። በሰይፉ በሰንሰለቱ በእሳቱ በአሕዛብ ባላውያን ነገሥታት ፊት የሚያቆም ጸጋ ተጎናጸፉ። አያችሁ፣ ችግራችሁን ማሸነፍ ትፈልጋላችሁ። አዳፋ እጃችሁ ነው የተዘረጋው። በኢየሱስ ክርስቶስ ፊት አዳፋ እጅ ነው ያለን። አዳፋ ማንነት ነው ያለን። እንዲነጻ እንፈልጋለን። መቀደስ እንፈልጋለን። እንደ አባቶቻችን መበርታት እንፈልጋለን። በሥጋ ወደሙ መመላለስ እንፈልጋለን። በተጋድሎ ሕይወት መመላለስ እንፈልጋለን። እንደተቀደሱቱ መቀደስ፣ እንደተለዩቱ መለየት እንፈልጋለን። ያንን ለማግኘት ደጅ መጥናት። ጭቅጭቅ የሚጠናባችሁ ዛሬ ተጣልታችሁ ዛሬ ታርቃችሁ ነገር የምትጣሉ ትዕግስት የሌላችሁ ትዕግስት ያስፈልጋል ወገኖች። እስከ ትለብሱ ኃይለ ማርያም አንትሙ ሰንበሩ ሀገረ ኢየሩሳሌም። ኢየሩሳሌም ቅድስት ቤተ ክርስቲያን ተዋሕዶ ዙፋኗን ዘርግታ ሰማያዊ ዙፋኗን ዘርግታ አማናዊውን ኢየሱስ ክርስቶስ በሙሉ አርዳ በየቀኑ ለድሆች ለረሃብተኞች የምታከፋፍል ቤተ ክርስቲያን። ሁላችንም የነፍስ ረሃብ አለብን። ረሃብተኞች ነን። ማን የጠገባለ? መጠገብ ነው። መስፍሩን ጠገብ ነው። መስጋውና ደሙን በልተን ጠገብን። ተመልካቾች አይደለንም እንደ ብዙዎቻችን የበይ ተመልካቾች አይደለንም ነን። ስለዚህ ከዚህ ፍቅር ከሆነ አምላክ